ፋይዳ ናሽናል አይዲ ላይ ዴት ኢሹ ወይም የተሰጠበት ቀን የሚለው ወሳኝ ነገር እንደሆነ ያውቃሉ? በጣም አሪፍ። ለምን ወሳኝ ነገር እንደሆነ አብረን ነኝ። በናሽናል አይዲ ወይም ፋይዳ ላይ ይቺ የምትመለከቷት ዴት ኢሹ ከሌለች ብዙ ቦታዎች ላይ አይሰራም ወይም ለቨሪፊኬሽን ብቁ አይደለም ማለት ነው። ለምሳሌ ባንክ፣ ፓስፖርት፣ ኦንላይን ገንዘብ ለመገበያየት፣ የተለያዩ ገንዘብ ማስቀመጫ ዋሌቶች ምናምን ላይ ቬሪፋይ አያደርግም። ምክንያቱም ምናልባት ይህንን ናሽናል አይዲ ከፕሪንት ቤት ወይም ደግሞ ፕሪንት ፎቶኮፒ ከሚያደርጉ ቤት ከሆነ የወሰዳችሁት አይሰራም ማለት ነው። ይሄ ዴት ኢሹ የሚለው ከሌለ ቼክ አድርጉትና እንደገና እንደ አዲስ ማውጣት ትችላላችሁ። ከኢትዮ ቴሌኮም ወይም ደግሞ ከተለያዩ ባንክ ቤቶች ኦሪጂናሉ ማውጣት ትችላላችሁ። ኦሪጂናል ፋይዳ ምን አይነት እንደሆነ ላይ ከዚህ በፊት በሰራሁት ቪዲዮ ላይ አሳይቻችኋለሁ። ምክንያቱም ኦሪጂናሉ እስካን ሲደረግ የራሳችሁን መረጃ ከነ ማንነታችሁ ጭምር ዘርግፎ ነው የሚያወጣው። ኦሪጂናል ካልሆነ ግን እስካን ሲደረግ ራሱ አይሰራም ማለት ነው፣ ስካነሩ ማለት ነው። በመጨረሻም ወሳኝ የምነግራችሁ ነገር እቺ ናሽናል አይዲ ወይም ፋይዳ የምትል የራሳቸው አፕሊኬሽን አለ። በዛ ላይ የትም መሄድ ሳይጠበቅባችሁ የስም ስህተት፣ የተወለዳችሁበት ቦታ፣ የቤት ቁጥር፣ ትውልድ ቀናችሁ ምናምን እንዳለ እያንዳንዱን ነገር የትም ሳትሄዱ እንዴት ማስተካከል እንዳለባችሁ በዚህ አፕሊኬሽን ብቻ እዛው ሞልታችሁ በቀጠሩ ራሳችሁ ያስተካክሉላችኋል ማለት ነው። ስለዚህ ይህም ዴት ኢሹ የሚለው ከሌለ እንደ አዲስ ናሽናል አይዲያችሁን ማውጣት ትችላላችሁ ማለት ነው። 345 ብር ነው የምትከፍሉት። የራሳችሁ ቴሌብር ካለ ደግሞ ቤታችሁ ቁጭ ብላችሁ በራሳችሁ ቴሌብር ከፍላችሁ ኦሪጂናሉን አውጡት። ምክንያቱም ኦሪጂናሉ ለብዙ ነገር ስለሚጠቅም ማለት ነው። እንደምታውቁት አሁን ከቀበሌ መታወቂያ ይልቅ እየተፈለገ ያለው የናሽናል አይዲ ስለሆነ በደንብ አስቡበትና ኦሪጂናሉን ለመያዝ ሞክሩ። ይመቻችሁ። ከኔ ጋር በሌላ ቪዲዮ እንገናኛለን። ይህ ቪዲዮ ከተመቻችሁና ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር አድርጉት። ቤተሰብ ለመሆን ከፈለጋችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ መሆን እንችላለን። በያላችሁበት ሰላማችሁ ብዝት ይበል። ኢትዮጵያ ለዘላለም ትኑር።